ይህን አለባበስ እንዴት አይታችኋል? ሁላችሁ እንዴት ተመለከታችሁት? ይህ አለባበስ ትውልድን የሚያጠፋ ባህልን የሚያዋርድ ታዳጊዎችን በአጠቃላይ የሚያበላሽ ነውና ሁላችንም በጋራ መቃወም አለብን። እንቃወም። ላይክ ሼር አድርጉ። በህግ ይጠየቁ። ሰላም ሰላም! ውድና የተከበራችሁ ክቡራን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁን አብዝቶ ያብዛልኝ። እንዴት ናችሁ? እንግዲህ ዛሬ በአዲስ ቪዲዮ በሁለት ርዕስ መጥቻለሁኝ። እነዚህ ጋጠወጥ አለባበሶች በህግ ይጠየቁልን። አዶናይ ደግሞ ለምንድን ነው የሚወቀሰው ነው? ጋጠወጥ አለባበስ ለብሰው ትውልድን የሚያጠፉ ይወገዙልን፣ በህግ ይጠየቁ። በህግ መጠየቅ አለባቸው። ሴቱ እንደ ወንድ ጭራሽ ራቁቷን ጡቷን አንዘልዝላ ጡትም የላትም። እኔ እንጃ ይመስለኛል ወንድ ሳይሆንም አይቀርም፣ ወይ ራሱን ቀይሮ ይሆናል አላቅም። ወንዱ ደግሞ ሴት ለመሆን በጣም ይጨናነቃል፣ ፀጉሩን ተሰርቶ በጣም። አንደኛው ደግሞ ቀይ ለባሹ ደግሞ ጭራሽ ሴት ለመምሰል በጣም ነው እየታገለ ያለው። አንዷ ደግሞ ወንፊት ነገር ለብሳ ራቁታን የ3 ሚሊዮን ልብስ። በአሁኑ ሰዓት ኢትዮጵያ እኮ ሀገራችን ላይ በብዛት ሰው ተርቦ ነው ያለው። ኢትዮጵያ ውስጥ ራሱ ማለት ነው ተርቦ ነው ያለው። በቤት ኪራይ ተቸግሮ ደግሞ ሜዳ ላይ እየወጣ ነው ያለው። 3 ሚሊዮን እንደዚህ አይነቱን ልብስ ከምትገዛ ስንት የተራበ ወገን አለ? ብታከፋፍለው አጸድቅበትም። ያውም እኮ ሰውነቷን የሚሸፍን ቢሆን ጥሩ። ሰውነቷን የማይሸፍን እርቋናን ወጥታ ያውም የ3 ሚሊዮን የፈጀ ነው የምትለው። ላይክ ሼር አድርጉ። በህግ ይጠየቁልን። ተይዛለች እምዳው እያሉ ነው። ቀሪዎቹም ይያዙልን። ወንድነት ማለት ክብር ማለት እኮ ነው። ወንድ ሲባል እስከነ በቃ ወንድ ተብሎ ሲጠራ ራሱ ትልቅ ነገር ነው፣ ክብር ነው። አላህ እንደዛው ከበድ አድርጎ የፈጠረው ነው። ሴትነትም ክብር ነው። ግን ወንድ ወደ ሴት መቀየር ወይም ደግሞ ወንድ ሴትን ለመምሰል መላላጥ አውዝ ብላ በጣም የሚያስጠላ ነገር ነው። በጣም የሚያስጠላ ነገር ነው። ስለዚህ ትውልድን ሳያበላሹ በጊዜ እንዲመለሱ፣ እነሱን የመሰለ ደግሞ ከኋላ ተኮትኩቶ እንዳይወጣ ምሳሌ እንደሆኑ እነዚህ በህግ መጠየቅ አለባቸው። በህግ መጠየቅ አለባቸው። ወደ አዶናይ ስመጣ አዶናይ ጀግና ነው። ጀግና የተከበረ ሰው ነው። አዶናይ ብዙ በጎ አድራጎትን ሰርቷል። ብዙ ሰውን ረድቷል። ከመንገድ ላይ አንስተዋል። ብዙ ሰዎችን ረድቷል። የምናውቀው ማለት ነው። ሳናቅም የምንረዳው በድብቅም የሚረዳው ሊኖር ይችላል። አሁንም እየረዳ ነው ያለው። አዶናይ ሰግጥ አለ። ሰግጥ ርዕሱ ነው፣ ኮንቴክስቱ ነው፣ ርዕሱ ነው። ሰገጠ፣ ሰግጡ ብሎ ፈምሱ አለ። እውነት ሰገጠ፣ ፈመሰ። ኮንቴክስቱ ነው፣ የሱ ርዕስ ነው። በቃ ርዕስ ነው፣ የመፈመሻው ርዕስ ነው፣ የሱ የራሱ ነው። እሱኑ ተውስሉ ደግሞ ትቻለሁ እንዳትጠቀሙ ብሎ አስተላልፏል። እኔ ግን እጠቀማለሁ ብሏል።
እሱ መቼ ጥለዋል እንግዲህ ፈምሶበታል፣ ሰግጦ ፈምሶበታል። እንደዛም ሆኖ ደግሞ ብዙ ሰው ረድቶበታል። አለባበሱ ምናምኑ ደግሞ የውስጥ ተግባሩን ነው የሚለብሰው። ዝንጥ ብሎ ነው ሱፍ ለብሶ ነው ዝንጥ ብሎ ነው እየሄደ ያለው። እንደ ጋጠወጦቹ ግን ውስጣቸው ሌላ ናቸው። ላያቸው አለባበሳቸው ራሱ ሌላ፣ ውስጣቸው የውስጥ ተግባራቸው ነው የሚገልጸው። አዶናይ ግን ይመስለኛል ሰግጥ የሚለው ቃል ያው ሊፈምስበት ያደረገው ነው። አለባበሱ ደግሞ የውስጥ ተግባሩንም ነው የሚገልጸው ይመስለኛል፣ አላቅም። ሆኖም ባቡል ኸይር 8 ሚሊዮን እንዲያገኝ ያደረገ ጀግና ነው አዶናይ ማለት ነው። 8 ሚሊዮን እንዲያገኝ በአንዲት ቀን ሌሊት ያደረገ ጀግና ነው አዶናይ። ሁሉም ነገር ይገባዋል፣ ይችላልም። አዶናይ ሰርቶ በተግባር እያሳየ ነው ያለው፣ እየሰራ ነው ያለው፣ እየረዳ ነው ያለው። ከበፊት ጀምሮ ካሉ ፌመሶች በቅርብ ቀን 6 ወር 7 ወር 8 ወር ያየነው እሱ በጣም ሄደዋል። እንደ አካሄዱም እንደ ርቀቱም ደግሞ እንደዛውም ደግሞ ጥሎን ሄደ የሚሉ ደግሞ ተቃውሞም እንደዛው ቀርቦበታል። ለምን በለጠን ነው እንጂ እኔ እንጃ። በቃ በለጠን የሚለው ነው እንጂ እኔ ሌላ እንትን ያለ አይመስለኝም። ሰግጥ የሚለው ቃል ይህንን ሁሉ ተቃውሞ አያመጣም። ዳኞቹንም አያስወቅስም። ዳኛውም ሰራዊት ፍቅሬ መሰለኛው ተወቅሷል። የሆነ ጽሑፍ ተጽፎበት አይቻለሁ። እሱ መወቀስ የለበትም። መወቀስ ያለበት ቂጣቸውን ባዶ ጡታቸውን ባዶ በመጡ ሰዎች መወቀስ አለባቸው። ዳኞቹ ራሳቸው ዳኞቹ በእነሱ መወቀስ አለባቸው። እኛም እንወቅሳቸዋለን። እነዚህ ሰዎች ራቁታቸውን እንዲጡታቸውን አንጠልጥሎ እንደገና 3 ሚሊዮን ፈጃለቻ የሆነች እባብ መረታ እባብ የምትመስላ ማለት ነው። ሰው ፊት ላይ እንደዛ መቆም ምን ያህል ነው? ላኢላሀ ኢለላህ። በጣም ይከብዳል። በጣም ነው የሚከብደው። እሷን ባዶ ቂጥ ጡቷ ባዶ እነሱን ለቲክቶክ አዋርዱ መጋበዛቸው ራሱ ማለት ነው። ከተጋበዙም በኋላ ይሁን መጀመሪያ አያውቁም ይህንን ለብሶ እንደሚመጡ። ከተጋበዙ በኋላ አለባበሳቸውን አይቶ ማስወጣት ነበረባቸው። በእነዚህ መወቀስ ነበረባቸው። በአዶናይ ሰግጥ በሚለው እኔ እንጃ። እኔ እንደኔ እንግዲህ መወቀስ አለባቸው ብዬ አልልም። ለምን አወዳደረ ተብሎ ራሱ ጽሑፍ አይቻለሁ። እንዲህ የሚለውን ቃል ለምን ተቀበለ? ለምን አወዳደረ? ይሄ ቀላል ነው፣ የቃላት ነው። በተግባር ደግሞ እና ሌላ ወንዱ የሴት ቀሚስ ለብሶ ቀርቦ የለ እንዴ? ወንዱ የሴት ቀሚስ የሴት ሱሪ፣ አንዱ ሹርቤ የሴት ሱሪ ነው። ባጊ ስፌት ነው ምን ይባላል? ፊት እነሱ መጠየቅ የለባቸውም። ዳኞቹ በእነሱ ደግሞ መጠየቅ እና ማስወጣት አይችሉም ነበርና አዶናይ አለባበሱም ያማረ ነው። ዩቲ አለባበሷ ያማረ፣ ማናስማ ጃኒ እንደዛው ብዙዎቹ አለባበሳቸው ያማረ አለ። አለባበሳቸው ማንኛውም ነገር ከጅምሩ ከአለባበሳቸው ነው የሚያስታውቀው ሁሉም ነገር ማለት ነው። እነዚህ ጋጠ ወጦች በህግ መጠየቅ አለባቸው። አሁንም ቢሆን ማለት ነው። ደሞስ ስንት ይወዳደራል። ስንት በጎ አድራጎት ያደረገ የሚሸለም ሞልቷል። ስንቱ የሉም። መሸለም የነበረባቸው ሰዎች በአጠቃላይ ኢትዮጵያ ላይ የሉም። ጋጠ ወጡ ነው የተሰበሰበ። እንደዚህ አይነት ጋጠ ወጦች ናቸው የተሰበሰቡት። ስንቱ ቲክቶከር ዋንቲያ ቲክቶከር አይደለችም? ቲክቶከር ናት። መቅረብ ነበረባት። እሷ መሸለም ነበረባት። ዋንቲያ ሕፃን ልጅ ናት። ጎበዝ ናት። ብዙ ያሳለፈች ናት።
ተፍጨርጭራ ደግሞ አሁን በደን አደርሳለች። ለእሷ ሞራልና ድጋፍ መሰጠት ስገባ እሷ ራሷ እንደውም አልተጠራሁም ብላ ነው ደብሮኛል ብላ ስትል ነበረው። ስንቶቹ ጨዋ ቲክቶከሮች መጠራት የነበረባቸው ሞልቶ እያለ እነዚህ ባለጌ 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 እርቃናቸው የሚሄዱትን መሰብሰቡ ራሱ ያስጠይቅ ነበር፣ በህግ ያስጠይቅ ነበር። ተጠያቂ መሆን የነበረባቸው በአዶናይ ሳይሆን በእነዚህ ጋጠወጦች ናቸው። አሁንም ለህግ ይቅረቡልን። ትውልድን እያጠፉ ነው። ልጆቻችንን ምን እያዩ ይደጉ? ዘመኑ የቴክኖ ነው። ግድ ነው፣ ስልክ ይዛሉ። ልጆቻችን ምን እያዩ ይደጉልን? መቃወም ያለብን እንደነዚህ አይነቶችን ነው። አንድ ሰው ደና እየሰራ በቃላት እንደዚህ አይነት ቃላትን ተናግሯል ብሎ እሱን ወደ ታች ለማድረግ ወይም ደግሞ ለመስበር ወደ ኋላ ለመመለስ መጣሩ ተገቢ ነው ብዬ አይደለም። ብዙ ደና ነገሮች እየሰራ ነው። ነፃነት ነፂ አሁን የዘዋያዋ ልጅ ከቆሎ አዛሪነትን አውጥቶ ወደ አርቲስት እንድትሆን ያደረጋት። ስንቶችን ማስቲካ አዝዋሪዎችንም እያየን ነው፣ እየረዳ ነው። ላይክ ሼር አድርጉ። ለማንኛውም